النبي صلى الله عليه وسلم يقول وعزت لأتمم مخارم الأخلاق إلى رسول الله عليه وسلم እኔም ሆንኩኝ አንቢያዎች በሙሉ እኮ የተላኩት ስነ ምግባር ለመሙላት ነው ይላሉ እና ረሱል ሰለላሁ ዐለይሂ ወሰለም እኔም ስነ ምግባር ለመሙላት ነው ይላሉ። ስነ ምግባር አኽላቅ ትልቅ የሆነ ባህሪ ነው፣ ትልቅ የሆነ ሲፋ ነው። ስነ ምግባር ያለው ሰው በራሱ ህይወት ላይም ነጸብራቁ ይታያል። ከዛም አልፎ በሌሎች ሰዎች ህይወት ላይም የሱ ነጸብራቅ ተዕሲር ተጽዕኖ በጣም የጎላና ተጽዕኖ አድራጊ የሚሆን ነው። እኛ ብዙ ሐጅ ቢኖረንም ብዙ ዒባዳዎችን ቢኖረንም ብዙ ሰደቃዎችን ቢኖረንም ከዚህ ይበልጥ ሰዎች ላይ ተጽዕኖ ሊፈጥር የሚችልና ሰዎች ላይ ትልቅ የሆነ ባህሪ ላይ አርአያ ሊያሳድር የሚችለው ስነ ምግባራችን ነው። ስለዚህ ስነ ምግባር በጣም ለሰው ልጅ ወሳኝ የሆነ ነው። አንድን ሰው በገንዘብ አታሸንፈውም፣ አንድን ሰው በስልጣን አታሸንፈውም። ولكن عندن ሰው በስነ ምግባር ግን ታሸንፈዋለህ፣ በአኽላቅ ታሸንፈዋለህ። ስለዚህ አኽላቅን አላህ ይወፍቀን። ትልቅ የሆነ ባህሪ ትልቅ የሆነ ስራ ነውና አላህ ይወፍቀን።